هل المسيح هو الله وأن عيسى يا مريم لجأ المسيح عليه السلام أملاك نون وما خلقت الجن والإنس إلا ليعبدوه سوتشنم هنا غانينوچن ويم جنوچم ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ፈጣሪ አምላካችን ደግሞ የሁላችንም አንድ ነው ወኢላሁና ወኢላሁኩም ኢላሁ ዋሂድ ምናመልከው ነገር ቢለያይም ሁላችንንም የፈጠረን ግን አንድ አምላክ ብቻ ነው ከጥንት ጀምሮ በሙሴ መጽሐፍ ላይ ኦሪት ዘጸአት ምዕራፍ 20 አስርቱን ትእዛዛት ሲሰጠው ከቁጥር 1 ጀምሮ ካያችሁት የመጀመሪያው ትእዛዝ በላይ በሰማይ በታች በምድር ካለው ከኔ ሌላ ሌሎች አማልክት አይሁኑልህ ነው ያለው የመጀመሪያው ትእዛዝ ከኔ ውጪ ሌላ አምላክ አትያዝ ነው በሰማይም ሆነ በምድር በብዙ የቁርአን ሱራዎች በብዙ የቁርአን አንቀጾች ላይ ከአምላካችን ከአላህ በስተቀር ሌላ አምላክ የለም ብሎ በግልጽ ይናገራል ኢሳ አለይሂ ሰላም አላህ አይደለምና ከአላህ በስተቀር ሌላ አምላክ የለም ከተባለ አምላክ ከማይባሉት ውስጥ ኢሳም ይካተታልና እርሱም አምላክ አይሆንም ማለት ነው በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ኢሳ ሲናገር ምን ይላል እንደ መጽሐፍ ቅዱሱ ወደ ሐዋርያቱ ወደ ደቀ መዛሙርቱ ቀርቦም እንዲህ አላቸው ስልጣን ሁሉ በሰማይና በምድር ተሰጠኝ አለ አለኝ ሳይሆን ያለው ምን አለ ተሰጠኝ ማን ሰጠ ጥያቄው በመጽሐፍ ቅዱስ አስተምህሮ መሰረት ኢሳ አለይሂ ሰላም ይተኛ ያንቀላፋ ነበር እንዴት ነው አምላክ የሚተኛው እኔ ይሄንን ውሃ ይዤ ልጠጣ ወደ አፌ ያቀረብኩት እንቅልፍ ሸለብ ቢያደርገኝ ምን ይሆናል ይሄ ከጃም ልቆ ይወድቃል ምናልባትም ብርጭቆ ከሆነ ውሃው ይደፋል ብርጭቆ ይሰበራል ማይሆን ነገር ነው ስለዚህ ጌታችን አምላክ እንጂ ሰው አይደለም ጌታ እንጂ ባሪያ አይደለም ፈጣሪ እንጂ ፍጡር አይደለም ስለዚህ ይሄም ሌላ ለኛ ማስረጃ ነው እንዲሁ አላህ ወሚን አያቲሂ አን ተቁመ السماوات والارض بامره ያለው ከመለኮታዊ ትእዛዙ የተነሳ ሰማያትና ምድር ቀጥ ይላሉ ይቆማሉ እነዚህን የሚጠብቅ አምላክ ለሴኮንድ እንኳን ተኛ ወይ አንገላጀ ቢባል ሰማያት በወደቁ ነበር አያተል ኩርሲይ ላይ ሱረቱል በቀራ 255ኛው ላይ ስለ ጌታ አላህ ሲናገር ላ ተእኹዙሁ ሲነቱ ወላ ነው ጌታችንን ማንገላጀትም እንቅልፍም አትይዘውም እንኳን ሊተኛ አንገላጅም ከእንቅልፍ በፊት የሚመጣው ማለት ነው ናፕ በሱረቱል ማኢዳ ምዕራፍ 5 ቁጥር 17 ላይ لقد كفر الذين قالوا إن الله هو المسيح ابن مريم الله ማለት ራሱ የመርየም ልጅ አልመሲህ ኢሳ ነው ያሉ ሰዎች በርግጥም ካዱ ከእምነት አጥር ወጡ ይላል ኢሳ አለይሂ ሰላም አምላክ አለመሆኑን ከጌታ አላህ ቃል እንዴት ነው ማስረጃ ምን ሰጠው ሲባል ያደርጋቸው የነበሩ ተአምራቶች ሁሉ በጌታው ፈቃድና ኃይል መሆኑ አንድንም ተአምር በገዛ ፈቃዱና ኃይሉ ኢሳ አላደረገም የመርየም ልጅ አልመሲህ አልሞተም አልተሰቀለም ነው እንጂ የምንለው አይሞትም ብለን አናምንም ሞት አጠቃላይ በሰው ልጆች ሁሉ ላይ የተላለፈ ጥንታዊነት ያለው አምላካዊ ፍርድ ነው የኃጢአት ውርስ ሳይሆን ኃጢአት ያመጣው ጣጣ ሳይሆን አላህ በበኒ አደም ላይ በተቀላላ የጻፈው መለኮታዊ ውሳኔው ነው ሌላው የመርየም ልጅ አልመሲህ ኢሳ አምላክ ላለመሆኑ ማስረጃው አምስተኛ የውሙል ቂያማ የትንሳኤ ቀን በጌታው ፊት የሚቀርብለት ጥያቄና መልስ ነው ይህ የስህተት ትምህርት ካንተ ነው የመነጨው ወይንስ ሰዎቹ ራሳቸው የፈጠሩት በማለት አላህ ይጠይቀዋል በህዝቦቹ ላይ ምስክር እንዲሆንባቸው ማለት ነው ኢሳም ይመልሳል ያን የቂያም ቀን ጥያቄና መልስ ቁርአን አስቀድሞ ነግሮናል አይ እሱ እኮ ፍጹም ሰው ፍጹም አምላክ ነው ይሏቸዋል ሁለቱንም ስለዚህ በፍጹም አምላክነቱ ሁሉን ሲችል በፍጹም ሰውነቱ ደግሞ ይደክም ይራብ ይጠማ ነበር አይችልም ነበር ይላሉ የሚችለውም እሱ ነው ማይችለውም እሱ ነበር ማለት ነው እንዴት ነው ፍጹም ሰው ነው ፍጹም አምላክ ነው የሚለውን ሁለቱን አንድ ላይ መውሰድ የምንችለው ሐዋርያትም ባሉ ጊዜ አስታውስ ያ ኢሳ ኢብኑ መርየም አንተ የመርየም ልጅ ኢሳ ሆይ አሉት አንደኛ የአላህ ልጅ አለመሆኑን ያውቃሉ ማለት ነው ኢብኑ አላህ የአላህ ልጅ ሆይ አላሉትም
ያ ዒሳ ብነ መርየም አንተ የመርየም ልጅ ዒሳ ሆይ ይሉታል። ሁላችንም ግን የማን ባሪያ ነን? የአላህ። ስለዚህ ባርነታችን ለአላህ ከሆነ ጌትነትና አምላክነትም ለሱ ብቻ ነው የሚሆነው ማለት ነው። አላህ ጌታዬና ጌታችሁ ነው ካለ እንዴት ዒሳ የኛ ጌታ ሊሆን ይችላል? እንዴት አምላክ ሊሆን ይችላል? አይሆንም። የኛም የዒሳም ጌታ አንድ አላህ ብቻ ነው። ይሄንን ይዘን ዘጠነኛ ማስረጃ ማለት እንችላለን ማለት ነው። ኢነላህ ዐላ ኩሊ ሸይኢን ቀዲር፣ አላህ በሁሉም ነገር ላይ ቻይ ነው እንላለን።